አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ ጋር እንዴት ነው? ሰላም ነው ወይ? ስራ፣ ጤና ሁሉ አማን፣ ሁሉ ሰላም አልሐምዱሊላህ። ምስጋና ለአላህ ይገባው። ሁሉ ሰላም ነው እላችኋለሁ እኔ ጋር እና ዛሬ የመጣሁበት ዋነኛው አረብኛን ወደ አማርኛ ባወቅኩት ያህል ለማያውቁ ለብዙ የመዳም ቅመሞች አዳዲስም የመጡ አረብኛ የማያውቁ ብዙዎች አሉ እና ለነሱም እገዛ ይሆናል ብዬ ያሰብኩት አረብኛውን ፊደል ወደ አማርኛ በመቀየር ነው ማለት ነው። እየቀየርኩ እየተረጎምኩላቸው ሲበዛ የኩሽና እቃዎችን ከማዳም ጋር የሚኖራቸው ግብብነት ዋነኛው መግባባት ነው፣ ቋንቋ ማወቅ ነው እና እኔ በቻልኩት ትንሽ አገዛቸዋለሁ ብዬ አስቤ መጥቻለሁ ማለት ነው። አሁን ወደ አረብኛው እገባለሁ፣ ቀጥታ ወደ እንትን እገባለሁ ማለት ነው። አሁን ለምሳሌ አረብኛውን ወደ አማርኛ ነው እንትን የሚላችሁ። ከማዳሚ ጋር በዋነኝነት ጠዋት ተነስተን ከማዳሚ ጋር ስንገናኝ ወይም ውሃ ስጭኝ ልትለኝ ትችላለች፣ ወይም ደግሞ የሆነ ነገር አምጪልኝ፣ ቦርሳዬን አቀብኝ፣ ወይም ደግሞ ኩሽና መታ በሳል ሽንኩርት የሆነ ነገር አቀራርብልኝ፣ ከታትፊልኝ የሚባል ነገራቶች ሊኖሩ ይችላሉ። ዋና አስፈላጊዎች እነዚህ ናቸው። በሌላ ጊዜ ራሱ ይደርሱበታል። ስለዚህ አሁን ዋነኛው ነገራቶች የኩሽና ነገራቶች ናቸው ማለት ነው። ቤት ውስጥ ከማዳሞቼ ጋር የሚግባባቸው ነገራቶች። አሁን ለምሳሌ እኔ ከማዳሜ ጋር ስትነሳ ጠዋት ቡና አፍሊኝ ትለኛለች። ሰዊ ሊጋዋ የዛህራ ሰዊ ሊጋዋ ትለኛለች። ሰዊ ሊጋዋ ማለት ቡና አፍይልኝ ማለት ነው። የዘህራ ጅቢሊ ማይ ማለት ውሃ አምጪልኝ ትለኛለች። ከውሃው ጋር ከቡናው ጋር የሚቀርብ ነገር ነው። እንደገና ደግሞ ወይም የምሳ ሰዓት ሊደርስ ይችላል። በዛ ሰዓት ደግሞ ሽንኩርት ከታትፈሽ አስተካክልኝ። ቲማቲም ማለት ቲማቲም ነው። ሽንኩርት ማለት ደግሞ በሳል ይባላል በአረብኛ። በሳል ሰዊሊ በሳል፣ ጀህዚሊ በሳል፣ ጀህሲሊ በጣጣ፣ ጀህሲሊ ጥማጣ የሚባሉ ነገራቶች አሉ። ሽንኩርት፣ ድንች፣ ቲማቲም የሚባሉ የቤት እንትኖች አሉ እና እነዛን ወደ አማርኛ ቀይሬ ብዙ እህቶች ያሉ አረብኛ የማያውቁ ለነሱ ይሆናቸዋል ብዬ አስቤ ነው የመጣሁት ማለት ነው ኢንሻአላህ። እና እንደዛ ነው። ለምሳሌ ሽንኩርት ማለት በሳል ይባላል በአረብኛ። ጀህዚ ሊበሳል ማለት ሽንኩርት አዘጋጅልኝ ማለት ነው። ሄደሽ ነይ ሂማም ገብተሽ ወይም ደግሞ ክፍል ሄደሽ ቦርሳ ይዘሽልኝ ነይ ማለት ወደ ሩሂ ጎርፋ ጅቢሊ ቦርሳ ጅቢሊ ሻንጣቲ ነው የሚባለው። ሻንጣቲ ቦርሳ ማለት አሁን እኛ ቦርሳ እንለዋለን በአማርኛ፣ በአረብኛ ደግሞ ሻንጣ ነው የሚባለው። ጅቢሊ ሻንጣ ስፊራ ትንሿ ሻንጣ አምጪልኝ፣ ጅቢሊ ሻንጣ ክቢራ ትልቁን ሻንጣ አምጪልኝ። እንደዚህ እየተባባሉ የቤት እቃዎች ከማዳም የሚያግባባን ንግግሮች ትንንሾች ናቸው። በሌላው በሂደትም ያውቁታል። ግን ዋና የሚያስቸግሩ ነገራቶች ምንድን ናቸው? በቃ ፍሪጅ ውስጥ የሚኖሩ ነገራቶች፣ ቤት ውስጥ የሚኖሩ ነገራቶች፣ ክፍል ውስጥ የሚኖሩ ነገራቶች፣ ቦርሳ፣ ልብስ የመሰሉ ነገራቶች ናቸው። ሽንኩርትና ቲማቲም፣ ቢላዋ፣ ማንኪያ ለምን የመሰሉ ነገራቶች ናቸው። እነዛን ለምሳሌ ቢላዋ ለማለት ስኪን ይባላል። እንደገና ደግሞ ማንኪያ ለማለት መላአ ይባላል። መላአ ነው የሚባለው። ሾካ ለማለት ሾካ ነው ብዙ ጊዜ የሚጠቀሙት። እኛም ሾካ ነው የምንለው መሰለኝ በአማርኛ ሾካ ነው፣ በአረብኛም ሾካ ነው። ሾካ መላአ ክቢራ ማለት ጭልፋ የመሰለ ነገር መላአ ክቢራ ይባላል። እንደገና ደግሞ ዲስት ይመስል ጅድር ይባላል። ጅቢል ጅድር ሊሉን ይችላሉ።
ጂቢሊ መላአ ሊሉ ይችላሉ። መላአ ክቢረ ሊሉ ይችላሉ። መላአ ክቢረ ማለት ትልቁ መላአ እና ትንሹ መላአ ማለት ትንሹ ማለት የሚበላበት ትንሹ መላአ ነው። መላአ ክቢረ ማለት ደግሞ ትልቁ ጭልፋ ነው ማለት ነው። እና ስማቸው አንዱ ነው። ትልቁና ትንሹ በሚባል የሚለያዩ ነገራቶች አሉ። እና እነዛን ለማያውቁት እህቶቼ ልጋብዛቸው ባወቅኩት ያክል ብዬ ነው። ብዙ ነገራቶች አሉ የምንማማርበት፣ የምናውቃቸው ነገራቶች ያወቅናቸውን ለሌሎች ሼር ማድረግ ስላለብን እነሱን እርስ በርሳችን ሼር ተደራርገን እኛንም ደግሞ እንድታገዙን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ለማያውቁ ደግሞ ሼር እያደረጋችሁ ብታሳውቁ ብንተባበር እርስ በርሳችን የተሻለ ደረጃ እንደርሳለን ብዬ አስባለሁ። እናንተንም አላህ ያገዛችሁ ባላችሁበት፣ እኛንም አላህ ያግዘን፣ አላህ ያበርታን። የተለያዩ ነገራቶች ደግሞ እርስ በርሳችን ልንማማር እንችላለን። እኛ ዝም ካልን እኛ በቃ አለማወቃችንን ጨፍነን ነው ዝም ካልን በዛው ተጨፍኖ ነው የሚቀረው ማለት ነው። ቢያንስ ያወቅነውን ያክል አሳወቀን ከሰዎች ጋር ያለንን ግብብነት ፈጥረን ያላወቅነውን ነገር ማወቅ፣ ያወቅነውን ነገር ደግሞ ለሰዎች ሼር ማድረግ ትልቅ ነገር ነው ብዬ ነው ማስበው። ኢንሻአላህ የተሻለ ከእናንተም ይማራለሁ የሚል ተስፋ አለኝ። እኔም ደግሞ ያለኝን ነገር ሼር አደርጋለሁ የሚል ሀሳብ አለኝ። ኢንሻአላህ በተሻለ ነገር እንገናኛለን። ጥሩ ነገር እሺ እመጣለሁ። በተለይ ይሄ ነገር ጥሩ ነው ብዬ ነው ማስበው። ከኔ በኋላ ወደ አረብ ሀገር የመጡ እህቶች ስላሉ ወንድሞችም ስላሉ እንደዚህ ያለ ነገር ይጠቀማሉ ብዬ ስለማስብ ኢንሻአላህ በእንደዚህ ያለ ነገር እሳተፋለሁ የሚል ሀሳብ አለኝ። እስቲ እናንተም የጎደለኝን ነገር እያበረታታችሁኝ ያላወቅኩትን ነገር እናንተ ታውቁታላችሁ ማለት ነው። እኔ ያላወቅኩትን እናንተ አኪድ ታውቁታላችሁ። እናንተ ያላወቃችሁትን ነገር እኔ ጋር ሊኖር ይችላል። እርስ በርሳችን ስንደጋገፍ የተሻለ ደረጃ እንደርሳለን። ያላወቅኩትን ስታሳውቁኝ ያወቅኩትን ሳሳውቃችሁ እየተጋገዝን እየተደጋገፍን እንኖራለን የሚል ሀሳብ ስላለኝ ነው። አመሰግናለሁ ስላዳመጣችሁኝ። ሹክራን ጀዛኩም አላህ ኸይር። በበለጠ ደግሞ ኢንሻአላህ ቀጣይ ጥሩ ነገር ይዤ እመጣለሁ የሚል ሆነ በደፍተር በምን ጽፌ ምናምን ይዤ እመጣለሁ የሚል ሀሳብ አለኝ። እናንተ ማበረታቱኝ፣ ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ ጋር እንዴት ነው? ሰላም ነው ወይ? ስራ፣ ጤና ሁሉ አማን፣ ሁሉ ሰላም አልሐምዱሊላህ። ምስጋና ለአላህ ይገባው። ሁሉ ሰላም ነው እላችኋለሁ እኔ ጋር እና ዛሬ የመጣሁበት ዋነኛው አረብኛን ወደ አማርኛ ባወቅኩት ያህል ለማያውቁ ለብዙ የመዳም ቅመሞች አዳዲስም የመጡ አረብኛ የማያውቁ ብዙዎች አሉ እና ለነሱም እገዛ ይሆናል ብዬ ያሰብኩት አረብኛውን ፊደል ወደ አማርኛ በመቀየር ነው ማለት ነው። እየቀየርኩ እየተረጎምኩላቸው ሲበዛ የኩሽና እቃዎችን ከማዳም ጋር የሚኖራቸው ግብብነት ዋነኛው መግባባት ነው፣ ቋንቋ ማወቅ ነው እና እኔ በቻልኩት ትንሽ አገዛቸዋለሁ ብዬ አስቤ መጥቻለሁ ማለት ነው። አሁን ወደ አረብኛው እገባለሁ፣ ቀጥታ ወደ እንትን እገባለሁ ማለት ነው። አሁን ለምሳሌ አረብኛውን ወደ አማርኛ ነው እንትን የሚላችሁ። ከማዳሚ ጋር በዋነኝነት ጠዋት ተነስተን ከማዳሚ ጋር ስንገናኝ ወይም ውሃ ስጭኝ ልትለኝ ትችላለች፣ ወይም ደግሞ የሆነ ነገር አምጪልኝ፣ ቦርሳዬን አቀብኝ፣ ወይም ደግሞ ኩሽና መታ በሳል
የሚትል በሳል ሽንኩርት የሆነ ነገር አቀራርብልኝ ከታትፊልኝ የሚባል ነገራቶች ሊኖሩ ይችላሉ። ዋና አስፈላጊዎች እነዚህ ናቸው። በሌላ ጊዜ ራሱ ይደርሱበታል። ስለዚህ አሁን ዋነኛው ነገራቶች የኩሽና ነገራቶች ናቸው ማለት ነው። ቤት ውስጥ ከማዳሞቼ ጋር የሚግባባቸው ነገራቶች አሁን ለምሳሌ እኔ ከማዳሚ ጋር ስትነሳ ጠዋት ቡና አፍሊኝ ትለኛለች። ሰዊ ሊጋዋ ያ ዛህራ ሰዊ ሊጋዋ ትለኛለች። ሰዊ ሊጋዋ ማለት ቡና አፍይልኝ ማለት ነው። ያ ዛህራ ጅቢሊ ማይ ማለት ውሃ አምጪልኝ ትለኛለች። ከውሃው ጋር ከቡናው ጋር የሚቀርብ ነገር ነው። እንደገና ደግሞ ወይም የሚሳሳት ሊደርስ ይችላል። በዛ ሰዓት ደግሞ ሽንኩርት ከታትፈሽ አስተካክልኝ። ቲማቲም ማለት ቲማቲም ነው። ሽንኩርት ማለት ደግሞ በሳል ይባላል በአረብኛ። በሳል ሰዊሊ በሳል፣ ጀህዚሊ በሳል፣ ጀህሲሊ በጣጣ፣ ጀህሲሊ ጥማጣ የሚባሉ ነገራቶች አሉ። ሽንኩርት፣ ድንች፣ ቲማቲም የሚባሉ የቤት እንትኖች አሉ እና እነዛን ወደ አማርኛ ቀይሬ ብዙ እህቶች ያሉ አረብኛ የማያውቁ ለነሱ ይሆናቸዋል ብዬ አስቤ ነው የመጣሁት ማለት ነው ኢንሻአላህ። እና እንደዛ ነው። ለምሳሌ ሽንኩርት ማለት በሳል ይባላል በአረብኛ። ጀህዚሊ በሳል ማለት ሽንኩርት አዘጋጅልኝ ማለት ነው። ሄደሽ ነይ ሂማም ገብተሽ ወይም ደግሞ ክፍል ሄደሽ ቦርሳ ይዘሽልኝ ነይ ማለት ወደ ሩሂ ጎርፋ ጅቢሊ ቦርሳ ጅቢሊ ሻንጣቲ ነው የሚባለው። ሻንጣቲ ቦርሳ ማለት አሁን እኛ ቦርሳ እንለዋለን በአማርኛ፣ በአረብኛ ደግሞ ሻንጣ ነው የሚባለው። ጅቢሊ ሻንጣ ስቂራ ትንሿ ሻንጣ አምጪልኝ፣ ጅቢሊ ሻንጣ ክቢራ ትልቁን ሻንጣ አምጪልኝ። እንደዚህ እየተባባሉ የቤት እቃዎች ከማዳም የሚያግባባን ንግግሮች ትንንሾች ናቸው። በሌላው በሂደትም ያውቁታል። ግን ዋና የሚያስቸግሩ ነገራቶች ምንድናቸው? በቃ ፍሪጅ ውስጥ የሚኖሩ ነገራቶች፣ ቤት ውስጥ የሚኖሩ ነገራቶች፣ ክፍል ውስጥ የሚኖሩ ነገራቶች፣ ቦርሳ፣ ልብስ የመሰሉ ነገራቶች ናቸው። ሽንኩርትና ቲማቲም፣ ቢላዋ፣ ማንኪያ ለምን የመሰሉ ነገራቶች ናቸው። እነዛን ለምሳሌ ቢላዋ ለማለት ስኪን ይባላል። እንደገና ደግሞ ማንኪያ ለማለት መላአ ይባላል። መላአ ነው የሚባለው። ሾካ ለማለት ሾካ ነው ብዙ ጊዜ የሚጠቀሙት። እኛም ሾካ ነው የምንለው መሰለኝ በአማርኛ ሾካ ነው፣ በአረብኛም ሾካ ነው። ሾካ መላአ ክቢራ ማለት ጭልፋ የመሰለ ነገር መላአ ክቢራ ይባላል። እንደገና ደግሞ ዲስት ይመስል ጅድር ይባላል። ጂቢል ጅድር ሊሉ ይችላሉ። ጂቢሊ መላአ ሊሉ ይችላሉ። መላአ ክቢራ ሊሉ ይችላሉ። መላአ ክቢራ ማለት ትልቁ መላአ እና ትንሹ መላአ ማለት ትንሹ ማለት የሚበላበት ትንሹ መላአ ነው። መላአ ክቢራ ማለት ደግሞ ትልቁ ጭልፋ ነው ማለት ነው። እና ስማቸው አንዱ ነው። ትልቁና ትንሹ በሚባል የሚለያዩ ነገራቶች አሉ። እና እነዛን ለማያውቁት እህቶቼ ልጋብዛቸው ባወቅኩት ያክል ብዬ ነው። ብዙ ነገራቶች አሉ የምንማማርበት፣ የምናውቃቸው ነገራቶች ያወቅናቸውን ለሌሎች ሼር ማድረግ ስላለብን እነሱን እርስ በርሳችን ሼር ተደራርገን እኛንም ደግሞ እንድታገዙን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ለማያውቁ ደግሞ ሼር እያደረጋችሁ ብታሳውቁ ብንተባበር እርስ በርሳችን የተሻለ ደረጃ እንደርሳለን ብዬ አስባለሁ። እናንተንም አላህ ያግዛችሁ ባላችሁበት፣ እኛንም አላህ ያግዘን፣ አላህ ያበርታን። የተለያዩ ነገራቶች ደግሞ እርስ በርሳችን ልንማማር እንችላለን። እኛ ዝም ካል እኛ በቃ አለማወቃችንን ጨፍነን ነው ዝም ካል በዛው ተጨፍኖ ነው የሚቀረው ማለት ነው። ቢያንስ ያወቅነውን ያክል አሳወቀን ከሰዎች ጋር ያለንን ግብብነት ፈጥረን ያላወቅነውን ነገር ማወቅ፣ ያወቅነውን ነገር ደግሞ ለሰዎች ሼር ማድረግ ትልቅ ነገር ነው ብዬ ነው ማስበው። ኢንሻአላህ የተሻለ ከእናንተም ይማራለሁ የሚል ተስፋ አለኝ። እኔም ደግሞ ያለኝን ነገር ሼር አደርጋለሁ የሚል ሀሳብ አለኝ ኢንሻአላህ።
በተሻለ ነገር እንገናኛለን። ጥሩ ጥሩ ነገር እሺ እመጣለሁ። በተለይ ይሄ ነገር ጥሩ ነው ብዬ ነው የማስበው። ከኔ በኋላ ወደ አረብ ሀገር የመጡ እህቶች ስላሉ ወንድሞችም ስላሉ በዚህ እንደዚህ ያለ ነገር ይጠቀማሉ ብዬ ስለማስብ ኢንሻአላህ በእንደዚህ ያለ ነገር እሳተፋለሁ የሚል ሀሳብ አለኝ። እስቲ እናንተም የጎደለኝን ነገር እያበረታታችሁኝ ያላወቅኩትን ነገር እናንተ ታውቁታላችሁ ማለት ነው። እኔ ያላወቅኩትን እናንተ አኪድ ታውቁታላችሁ። እናንተ ያወቃችሁትን ነገር እኔ ጋር ሊኖር ይችላል። እርስ በርሳችን ስንደጋገፍ የተሻለ ደረጃ እንደርሳለን። ያላወቅኩትን ስታሳውቁኝ ያወቅኩትን ሳሳውቃችሁ እየተጋገዝን እየተደጋገፍን እንኖራለን የሚል ሀሳብ ስላለኝ ነው። አመሰግናለሁ ስላዳመጣችሁኝ። ሹክራን ጀዛኩም አላህ ኸይር። በበለጠ ደግሞ ኢንሻአላህ ቀጣይ ጥሩ ነገር ይዤ እመጣለሁ የሚል ሆነ በደፍተር በምን ጽፌ ምናምን ይዤ እመጣለሁ የሚል ሀሳብ አለኝ። እናንተ ማበረታቱኝ፣ ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።